ስንቶቻችሁ ናችሁ እጃችሁ ላይ ባለው ስልክና በፒሲያችሁ ላይ በሚገኙት እነዚህ ሁለት ታዋቂ የኤአይ ሶፍትዌሮች ማለትም በጀሚናይ እና በቻት ጂፒቲ ሪል የሆነ ገንዘብ ሜክ አድርጋችሁ የምታውቁት? ሎክ እኔ ፕራክቲካሊ እየሰራሁባቸው የሚገኝባቸው ብዙ መንገዶች አሉ። ዛሬ ላይ ቻት ጂፒቲን ኦር ጀሚናይን ልክ ይሄ ብዙ በጣም ለፈን የሚሰሩ ቪዲዮዎች አሉ። ይሄ እንደዚህ አይነት ቪዲዮ አይደለም። ለፈን ያልኳችሁ እንዴት መሰላችሁ? ላይክ ቻት ጂፒቲን ቁጭ ብለን ወይም ደግሞ ጀሚናይን እስኪ አንብቢልኝ እስኪ ንገሪኝ አይደለም ዛሬ የምንለው። ዛሬ በቀጥታ ከነዚህ ከሁለት ሶፍትዌሮች ከጀሚናይ እና ከቻት ጂፒቲ በየትኛው በቀላሉ ገንዘብ ሜክ ማድረግ እንችላለን የሚለውን መልስ የምታገኙበት ቪዲዮ ነው ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት እነዚህ የሚከተሉት ፖይንቶች ላይ በቀላሉ ምላሽ ታገኛላችሁ። የመጀመሪያው ቻት ጂፒቲም ሆነ ጀሚናይ ምን አይነት ናውን የሆነ ፊቸር አላቸው፣ ላይክ ለየትኛው ዓላማ ለየትኛው ፐርፐዝ ብንጠቀመው ይመከራል። ሁለተኛ ደግሞ ዩኒክ የሆነውን ፊቸራቸውን እንነጋገራለን። በሶስተኝነት የሁለቱንም አድቫንቴጃቸውንም ዲስአድቫንቴጃቸውንም ግልጽ አድርገን የምንነጋገር ይሆናል። አራተኛና ወሳኝ ሁላችሁም በጉጉት የምትጠብቁት የቪዲዮ መልስ ሊሆን ይችላል ብዬ የማስበውን በየትኛው በቀላሉ ገንዘብ ወይም ዶላሮችን ሜክ ማድረግ እችላለሁ የሚለውን ፖይንት ምላሽ ታገኙበታላችሁ ማለት ነው። እንደተለመደው ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት በብዙዎቻችን ውስጥ ኤአይ ሲባል አእምሯችሁን ላይ ስለሚፈጠረው ጥያቄ ማለትም የምር ኤአይ ስራችንን እየነጠቀን ነው የሚለውን ትክክለኛ ምላሽ የምሰጣችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ማይ ዲጂታል ነው። በዚህ የዩቲዩብ ቻናል ላይ በዋነኝነት የተለያዩ ዲጂታል የሆኑ ስኪሎች የሚወሩበት የተለያዩ ሶፍትዌሮችን በቀላሉ ኢንትሮዲውስ የምናደርግበትና ማይንድ ሴታችንን ቡስት እያደረግን ራሳችን ስማርት አድርገን የምንሄድበትን መንገድ በቀላሉ የምንማርበት ቆንጆ የዩቲዩብ ቻናል ነው። ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ ትጠቀሙበታላችሁ። ጀምር። የመጀመሪያው ልነጋገር የሚያስፈልገው ነገር እንግዲህ አሁን ላይ በስልካችን ወይም ደግሞ በፒሲ ላይ እነዚህን ሁለት ሶፍትዌሮች እናገኛለን፣ ቻት ጂፒቲ እና ጀሚናይ። ያው ፍሪ የሆነውን ቨርሽናቸውን ነው የምናወራው ስለ ሁለቱም፣ ስለ ቻት ጂፒቲም ሆነ ጀሚናይ ሁለቱም ፍሪ የሆነው ቨርሽናቸውን ነው የምነጋገረው። እነዚህ ሁለት ሶፍትዌሮች ታዲያ ምን አይነት ፊቸር አላቸው ከሚለው እንጀምራለን። ብዙ ጊዜ ከቻት ጂፒቲ እንጀምር እስኪ። ቻት ጂፒቲ ሲባል ብዙ ጊዜ የሚታወቅበት ምናልባት ደግሞ እናንተ ይህን ቪዲዮ እየተመለከታችሁ ከሆነ በእነዚህ ነገሮች ቻት ጂፒቲ ይታወቃል። ቤዚካሊ ቻት ጂፒቲ ሲባል የሚታወቅባቸው ነጥቦች ይሄ ከሊትሬቸር ከራይቲንግ ጋር የተያያዙ ስኪሎች ጋር በጣም ሲገናኝ እናስተውላለን። እንዴት የሚለውን መሀል ላይ ስንገባ በደንብ እንመልሰው ይሆናል። ሌላው ከአይዲያ ጀኔሬሽን ጋር ሲነሳ ጀሚናይ ይልቅ ሁሌም የሚነሳው ቻት ጂፒቲ ነው። የተለያዩ አይዲያ ጀኔሬሽኖች ላይ ቻት ጂፒቲ በደንብ ይታወቃል። ፕላስ ለተለያዩ ቢዝነሶች ላይ እንደ አሲስታንስ አድርገው ሰዎች ይጠቀሙበታል። በአጭሩ ቻት ጂፒቲ ብለን ስንል እነዚህ ባህሪያቶቹ በደንብ ይታወቃል ማለት ነው። ጀነራሊ ላይክ ቻት ጂፒቲ ብለን ስናወራ ይሄ ክሬቲቭ የሆነ አሲስታንት ነው ተብሎ ነው የሚጠራው ቻት ጂፒቲ ብለን ስናወራ ማለት ነው። ምክንያቱም ከተለያዩ ከክሬቲቪቲ ጋር የተያያዙ ፖይንቶች ጋር ነው እስካሁን ከላይ ያወራናቸው አብዛኛው ባህሪዎቹ ጋር የሚገናኘው ማለት ነው። ጀሚናይ ጋር ስንመጣ ደግሞ በእነዚህ ባህሪያቶቹ ይታወቃል በአብዛኛው ጊዜ ማለት ላይክ ሪል ታይም የሆኑ ዳታዎችን ኢንቨስቲጌት ለማድረግ ቆንጆ የኤአይ ሶፍትዌር ሆኖ ሰዎች በአብዛኛው ጊዜ የሚጠቀሙት ነው። ስለዚህ ጀሚናይ ሲባል የመጀመሪያ ተያይዞ የሚመጣው ባህሪው ይሄ ነው ማለት ነው። ሪል ታይም ሪሰንት የሆኑ ዴታዎችን የምናገኝበት ቆንጆ የኤአይ ቱል ነው። ሌላው የሚታወቅበት ባህሪ ደግሞ ከሪሰርቾች ጋር በጣም ተገናኝቶ ሰዎች ሲጠቀሙት እናስተውላለን ማለት ነው። ወይም ደግሞ ራሳችሁ የተጠቀማችሁት ከሆነ ወይም ደግሞ ለመጠቀም ስታስቡ ብዙ ጊዜ ይህ ጀሚናይ እያለን የምንጠራው ከተለያዩ ከሪሰርች ሀሳቦች ጋር የሚገናኝ የኤአይ ቱል ነው ማለት ነው። ሌላው እንግዲህ ጀሚናይ ስንል ላይክ በዚህ አጋጣሚ ይሄ ቻት ጂፒቲ ብለን ስንል ክሬት የተደረገ ይሄ ኦፕን ኤአይ በሚባል በጣም ትልቅ ዲጂታል አሁን በዲጂታል ዓለሙ ላይ ትልቅ ኮንትሪቢዩሽን እያበረከተ ያለ ትልቅ ኢንስቲትዩሽን ነው ክሬት ያደረገው። ዋይል ይህ ጀሚናይ ብለን ስንል ግን ጀነሬት የተደረገው ወይም ክሬት የተደረገው በጎግል ኩባንያ ነው። በዚህም ምክንያት ጀሚናይ ሌላ የሚታወቅበት ባህሪው ከተለያዩ ጎግል እንግዲህ እነዚህ ምስሉ ላይ የምታያቸው የተለያዩ የራሱ ፊቸሮች አሉት። ከነዛ ሁሉ ፊቸሮች ጋር ኢንተግሬት የሚያደርግ የሶፍትዌር አይነት ነው። ይህ ጀሚናይ ስንል በእነዚህ ዋነኛ ባህሪያቶቹ ይገለጣል። ምን አይነት ዩኒክ የሆነ ፊቸር አላቸው? ላይክ ቻት ጂፒቲ ጀሚናይ ብለን ስንል ዩኒክ የሆነው ፊቸራቸው ምንድነው? የነዚህ ሁለት አሁን ላይ ታዋቂ የሆኑ የኤአይ
ቱሎች ወይም ሶፍትዌሮች የሚለውን ደግሞ ልንገራችሁ። ልክ የመጀመሪያው ፖይንት ይህ ቻት ጂፒቲን እንነጋገር እስቲ። የቻት ጂፒቲ በጣም ዩኒክ የሆነው ፊቸሩ የሚከተሉት ናቸው። ብዙ ጊዜ ላይክ መጽሐፍን የሚያክል ለሎንግ ተርም ራይቲንግ የሚያግዝ የኤአይ ቱል ቻት ጂፒቲ ነው። በጣም ኤክሰለንት ነው። አሁን ላይ ቻት ጂፒቲ ሰዎች ቻት ጂፒቲን ተጠቅመው በሚገርማቸው ሁኔታ የተለያዩ ስቶሪ ቴሊንግ የሆኑ ቡኮች ኢቭን ላይክ በጣም ላይክ ብዙ ሰዎች አሉ አይደል እነዚህ ከሊትሬቸር ከራይቲንግ ጋር ተያይዞ በነዛ ሁሉ ዘርፎች ውስጥ አሁን ላይ ቻት ጂፒቲ ራሱን ችሎ ትልቅ አሲስተንስ ሆኖ የሚያገለግል ይሄ በጣም ዩኒክ የሆነው የቻት ጂፒቲ ፊቸር ነው ማለት ነው። ፕላስ ስትራክቸርድ የሆነ ኮንተንት ክሬሽን ላይ አሁን ላይ እንግዲህ ያው የዚህም የማይ ዲጂታል ላይ የተለያዩ የኮንተንት ክሬሽን አይዲያዎች እናወራለን አይደል። ከዚያ ጋር ተያይዞ በተለያዩ የኮንተንት ክሬሽን አይዲያዎች ላይ ስትራክቸርድ በማድረግ ደረጃ ኦርጋናይዝድ በማድረግ ደረጃ ይህ ቻት ጂፒቲ ዩኒክ የሆነው ፊቸሩ ነው። ሌላኛው ሶስተኛውና ዋነኛው ደግሞ የተለያዩ የቢዝነስ አይዲያዎች አሉ። እነዛ ቢዝነስ አይዲያዎች ላይ ብዙ ጊዜ ከፕላኒንግ ጋር ተያይዞ ወይም ደግሞ ፕላን ያደረግነውን ነገር ኦርጋናይዝ አድርገን ፋይናሊ ኢምፕለመንት የምናደርግባቸውን እያንዳንዷን የቢዝነስ ኤኒ ታይፕ ኦፍ ቢዝነስ ነገር ግን በጣም ከባባድ የሚባሉ ላይክ ፖሊሲያቸውን የሚጣረስ ነገር እስካላደረጋችሁት ድረስ ይህ ቻት ጂፒቲ ዩኒክ የሆነው ፊቸሩ ለቢዝነስ ላይ በጣም ትልቁን የሆነ አስተዋጽኦ የሚያደርግ ነው። ይሄ ዩኒክ የሆነው ፊቸሩ ነው። ከላይ ነገርኳችሁ በምን ይታወቃል ነው። ይሄ ደግሞ በአጠቃላይ ቻት ጂፒቲ ብለን ስንል ዩኒክ የሆነው ፊቸሩ በዚህ ይገለጻል። ግን ይሄን ካወራን ጄሚናይ ጋር ስንመጣ ዩኒክ የሆነው ፊቸሩ ቅድም ሰዎች በአብዛኛው ጊዜ ጄሚናይን የሚጠቀሙበት የጄሚናይን ባህሪ ሆኖ የገለጽኩላችሁን ከዚያ ጋር የተያያዘ ነው። ዩኒክ የሆነው ፊቸሩ ታዲያ የጄሚናይ ምንድን ነው ብለን ካልን የተለያዩ የዌብ ኢንፎርሜሽኖችን እንግዲህ ሪሰንት የሆኑ ሪል ታይም የሆኑ ዌብሳይቶች ላይ እና በተለያዩ ድረገጾች ተለቀው የሚገኙ መረጃዎችን አሰስ ለማድረግ ጄሚናይ ይጠቀሳል ማለት ነው። ይሄ በጣም ዩኒክ የሆነው ፊቸሩ። ሌላው ቅድም ብያችኋለሁ የተለያዩ የጉግል ፊቸሮች አሉ አይደል? ከዚያም ጋር ተያይዞ ላይክ ጄሚናይ ስንል ዩኒክ ያደርገዋል ከቻት ጂፒቲ። ለምን? ለምሳሌ ሁለቱን እናንሳ። ጉግል ዶክ እና ጂሜል አለ አይደለ? ከጉግል ዶክ እና ከጂሜል ጋር ይህ ጄሚናይ በጣም ስትሮንግ የሆነ ኢንተግሬሽን ያለው የኤአይ ቱል ነው። ሌላው ደግሞ ይህ ጄሚናይ ዩኒክ የሆነው ፊቸሩ ምን መሰላል? በጣም ሄቪ የሆኑ የሪሰርች ታስኮችን የምንጠቀምበት ይህ ጄሚናይ ነው። ለመጠቀም እያሰብን ከሆነ ጄሚናይ በጣም አስፈላጊው የሶፍትዌር ቱል ነው ማለት ነው። ይህ ኤአይ እነዚህ ሁለት ኤአይ ቱሎች እንግዲህ ያው በዚህ አጋጣሚ አሁን ላይ በስልካችንም ሆነ በፒሲያችን ይዘን የምንዞራቸው አንድ ፕሮፌሰር ወይም ደግሞ በትምህርት ደረጃው በጣም ሃየር ፖዚሽን ላይ ወይም የሃየር ኢንተለጀንት አቋም አለው ብላችሁ ከምታስቡት ሰው ጋር የሚተካከል የእውቀት ልክ አላቸው ተብሎ ነው የሚገለጸው። ይህ አሁን ላይ ያለው ፋክት ነው። እነዚህ ብቻ ሳይሆኑ ብዙ እየመጡ ያሉ ፐብሊሽ ሊደረጉ የታቀዱ ብዙ የኤአይ ሶፍትዌሮች አሉ። ኢቭን ሪሰንት የተለቀቀው ራሱ ይሄ ዲፕሲክ ስለሱ በቀጣይ ቆንጆ ቪዲዮ አዘጋጅላችኋለሁ። ኢቭን እሱን ጨምሮ ራሱ በቃ ፉክክርና ውድድር ላይ ናቸው። ያላችሁት ከማይ ዲጂታል ጋር ነው። ይህ ቪዲዮ የምር ትክክለኛ መረጃ እየሰጠኝ ነው ብላችሁ እያሰባችሁ ከሆነ ቪዲዮውን ሰብስክራይብ ማድረጋችሁን አትርሱ። ባጭሩ አድቫንቴጅ እና ዲስአድቫንቴጃቸውን ያው ቅድም ያልኳችሁ ባህሪያታቸውና ዩኒክ የሆነው ፊቸራቸውን ስነግራችሁ በእርግጠኝነት የሆነ አድቫንቴጆቻቸውን አይታችኋል። ግን አድቫንቴጆች አይደለም የራሳቸው የሆነ ዲስአድቫንቴጅ አላቸው ሁለቱም። የቻት ጂፒቲን እንጀምር። ቻት ጂፒቲ የሚከተሉት ወሳኝ የሆኑ አድቫንቴጆች አሉት። በአጭሩ ልንገራችሁ። የተለያዩ ኮንተንቶችን ሜክ ለማድረግ እያሰባችሁ ከሆነ ቻት ጂፒቲ ቆንጆ አማራጫችሁ ሊሆን ይገባል። በጣም አሪፍ የሆነ አማራጭ ነው። ምክንያቱም ኮንተንታችሁን ክሬት ማድረግ ብቻ ሳይሆን ፕላን አድርገው ኦርጋናይዝ አድርገው የመጨረሻው ኢምፕለመንት አድርጋችሁ በቀጥታ እስክትጀምሩ ድረስ ቻት ጂፒቲ ጥሩ አሲስታንስ ብታደርጉት በጣም ትጠቀሙበታላችሁ። ሁለተኛው ደግሞ ጀማሪ ከሆናችሁ ቻት ጂፒቲን በደንብ አድርጋችሁ ቤተሰብ አድርጉት። እኔ እንደዚህ ስላችሁ ይሄ ፈን የሆነ ነገር አታብዙ። ስፔሻሊ 20 ላይ የምትገኙ ልጆች ከሆናችሁ ላይክ ፈን እኮ ያስፈልጋል አይ ነው፣ ግን ስትሪክትሊ ደግሞ ለፈን ብቻ ይሄ ምን ብቻ አታድርጉት፣ ፈን ብቻ ደግሞ አታድርጉት። ቢግነር ከሆናችሁ ለምትፈልጉት ከላይ ካልኳችሁ
የራሳችሁን ችላችሁ የራሳችሁን ገንዘብ ዶላር ሜክ እንድታደርጉ የሚያግዛችሁን ሐሳቦችን ጀነሬት በማድረግ መልኩ እንደ ቢግነር ይህን ቻት ጂፒቲ ብትጠቀሙት በጣም ወሳኝ አድቫንቴጃችሁ ነው። ቅድም ከላይ ያልኳችሁ ጋር ይያያዛል። ሶስተኛው ደግሞ ስትሮንግ የሆነ ክሬቲቭ አውትፑት ያለው ነው። ይህ ቻት ጂፒቲ ብለን ስንጠራ የተለያዩ እናንተ እንግዲህ ሁሌም እንደምላችሁ አዲስ ነገር ለመፍጠር መጨነቅ የለባችሁም። የሆነች ብቻ ሐሳብ አምጡ። ያቺን ሐሳብ ቅድም መጀመሪያ ላይ ነገርኳችሁ የቻት ጂፒቲ አድቫንቴጅን ተጠቅሞላችሁ ፋይናሊ ቆንጆ አድርጎ ሐሳባችሁ ሼፕ ያደርጋል። ኢቭን የያዛችሁት ሐሳብ አሁን ላይ ባለው ታይም ላይ ብዙም ተጠቃሚ የማያደርጋችሁ ከሆነ እሱም ብትተውት ብሎ የራሱን ሐሳብ ይሰጣችኋል። እነዚህ ወሳኝ አድቫንቴጆቹ ናቸው። ነገር ግን እንደ ዲስአድቫንቴጅ ሁለት ወሳኝ ዲስአድቫንቴጆች አሉት። ልክ ቻት ጂፒቲ አሁን ላይ በጣም ብዙ የተራቀቁ ነገሮች ቢኖሩትም የሚሰራቸው ደግሞ የራሱ የሆኑ ሚስቴኮች አሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ሁለተኛው ደግሞ ዲስአድቫንቴጆቹ እንግዲህ ያወራን ያለነው በዚህ ቪዲዮ ላይ ፍሪ የሆኑ ቨርሽኖቻቸው ነው። ነገር ግን አንዳንድ ቨርሽናቸው ፔድ የሆኑ ናቸው። ላይክ እነዚህ ምስሉ ላይ የምታያቸው የቻት ጂፒቲ ቨርሽኖች ፔድ ናቸው። ስለዚህ ያው በቀጥታ ከፍላችሁ የምትጠቀሟቸው ናቸው። እሱ ማድረግ ከቻላችሁ ደግሞ ሌሎች በጣም የሚገራርሙ የቻት ጂፒቲን አድቫንቴጆች የምታገኟቸው ይሆናል ማለት ነው። እነዚህ ፔድ ስለሆኑ ምን አይነት ፊቸር አላቸው የቻት ጂፒቲን ብላችሁ ስለነዚህ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ቆንጆ አድርጌ ቪዲዮ ማዘጋጅላችሁ ይሆናል። ይሄ አድቫንቴጅ እና ዲስአድቫንቴጅ ነው ስለ ቻት ጂፒቲ። ጄሚናይ ጋር ደግሞ እንምጣ። ጄሚናይ የጎግል ልጅ ነው። እንግዲህ ካሉት የጎግል ብዙ ልጆች ውስጥ አንደኛው እንግዲህ ይሄ የቅርቡ ልጃቸው ጄሚናይ ነው። በዚህ በጄሚናይ ውስጥ ምን አይነት አድቫንቴጆች አሉት የሚለውን ደግሞ ልንገራችሁ። ቅድም ብያችኋለሁ። ብዙ ጊዜ የሚታወቅበት ፊቸሩ እና ዩኒክ የሆነው ፊቸሩ እንደ አድቫንቴጅ ነው። ለየትኛው መሰላችሁ? ሪል የሆኑ ኢንፎርሜሽኖችን ሪሴንት የሆኑ ዳታዎችን ለማግኘት የምትፈልጉ ከሆነ ይህ ጄሚናይ ቆንጆ አማራጫችሁ ነው። ሁለተኛው ደግሞ ተማሪዎች ከሆናችሁ በየትኛውም ሌቭል ላይ ተገኙ ጥሩ የአካዳሚክ ሪሰርቾች ጋር የተያያዙ ሐሳቦችን ቅርብ የሆኑ እንደ ሊትሬቸር ሪቪው ጋር የተያያዙ ሪሰርችም ለመስራት እያሰባችሁ ከሆነ ቆንጆ ኢንፎርሜሽኖችና ከሪሰርቻችሁ ጋር ብትጠቀሟቸው ሊያግዛችሁ የሚችሉ ቆንጆ ሐሳቦችን ልታገኙ ትችላላችሁ። በዚህ በጄሚናይ ውስጥ ነው ማለት ነው። ሶስተኛው ደግሞ ጎግል በደንብ የምትጠቀሙ ሰው ከሆናችሁ ማለት ነው ህይወታችሁን አንድ ስቴፕ ነው ከፍ የሚያደርግላችሁ ይህንን ጄሚናይ ብትጠቀሙ። ምክንያቱም ቅድም እንዳልኳችሁ ከተለያዩ የጎግል ፊቸሮች ጋር ኢንተግሬት ማድረግ ስለሚችል ብትጠቀሙት በጣም ቆንጆ ነው ማለት ነው። ዲስአድቫንቴጁ ምንድነው ታዲያ? ላይክ ክሬቲቭ ለሆነ ነገር ብዙም ጄሚናይ ምቹ አይደለም። ልክ እንደ ቻት ጂፒቲ ስናወዳድረው ማለት ነው። ክሬቲቭ ስንለው ብዙ ነገሮች እናስባለን አይደለ? ከዛ ጋር ተያይዞ እንዴት ነው ስናወዳድረው የራሱ የሆኑ ድሮባኮች አሉት። ይህ ጄሚናይ ከክሬቲቪቲ ጋር ተያይዞ ብዙም ተመራጭ አይደለም ማለት ነው። ፕላስ ሌስ ስትራክቸርድ ነው። ሎክ ቻት ጂፒቲን የሆነ ጥያቄ ስትጠይቁትና ጄሚናይን የሆነ ነገር ስትጠይቁት ተመሳሳይ ጥያቄ ጠይቃችሁ የምታገኟቸው መልሶች ሞር ኦርጋናይዝድ የሆነ ሂውማናይዝድ የሆነ መልስ የምታገኙት በአብዛኛው ጊዜ ከቻት ጂፒቲ ነው። ጄሚናይ ጋር ስትመጡ ግን ብዙም ኦርጋናይዝድ የሆነ አይደለም ማለት ነው። መልካም፣ አሁን በዚህ መንገድ አድቫንቴጅ እና ዲስአድቫንቴጆቻቸውን ካወቅን በጉጉት ወደምትጠብቁት በየትኛው መንገድ ወይም በየትኛው ኤአይ ቱል ገንዘብ ወይም ዶላሮችን ሜክ ማድረግ እችላለሁ። እዚህ ጋር ግን አንድ ኢምፖርታንት የሆነ ነገር ልንገራችሁ። በጣም ላይክ ብዙ ቪዲዮዎች ካሁን በኋላ እንዳይሸውዷችሁ፣ እስካሁን የሸወዷችሁ ይበቃችኋል። ላይክ አይታችሁ ከሆነ በኤአይ እንደዚህ ዶላር በኤአይ እንደዚህ ገንዘብ ሜክ አድርጉ የሚሏችሁ ከሆነ ፌክ ነው። ኤአይ የምናወራው ሊኖር ይችላል ወደፊት የተዘጋጁ። ከረንትሊ ግን ያሉ ኤአዮች ላይክ ስለከፈታችሁ ስለተጠቀማችሁ ብቻ የሚሰጧችሁ ዶላር ምንም አይነት ገንዘብ ሜክ ማድረግ ምንም አይነት ገንዘብ የለም። በቃ ይሄ ፋክት ነው። እዚህ ጋር ግን እንዳደነግጡ ደግሞ ምንድነው ምናምን ነገር ደግሞ እንዳትሉ። ምክንያቱም እኔ ፌክ ነገር ማውራት አይመቸኝም። እምነግራችሁ ግን ከዚህ ቀጥሎ እማውራችሁ ነገር ግን ስኪል ዲቨሎፕ አድርጋችሁ ኤአያችሁን ማንም ጋር ሳትሄዱ ቆንጆ አሲስተንት አድርጋችሁ ተጠቀማችሁት ማለት በኤአይ ገንዘብ ሰራችሁ ማለት ነው እንጂ ኤአይ ስለከፈታችሁ ብቻ በቀጥታ የምታገኙት ምንም አይነት ገንዘብ የለም። ኤክሰፕት አሁን ላይ በቅርብ የሚመጡና የተዘጋጁ የኤአይ ሶፍትዌሮች ሊኖሩ ይችላሉ።
ከነዛ አሁን ላይ ግን ኤግዚስት ካደረጉትና ዛሬ የምነግራችሁ ቻት ጂፒቲም ሆነ ጄሚናይ ገንዘብ እንድትሰሩ ቆንጆ የሆኑ የተለያዩ ስኪሎችን አሲስት ያደርጓቸዋል እንጂ ኤአይ በቀጥታ መጥቶ ኪሳችሁ ላይ የሚከትላችሁ ገንዘብ የለም ማለት ነው። ነገር ግን ኤአይ ተጠቅመን ደግሞ ምን ማድረግ እንችላለን? ገንዘቦችን መስራት እንችላለን። ምንም እንኳን ቀጥታ ባይሰጠንም ኤአዩ እኛ እሱን በተለያዩ መንገዶች ተጠቅመን ገንዘብ ማግኘት ግን እንደምንችል በደንብ እነግራችኋለሁ። እኔም ፕራክቲካሊ እየሰራሁበት የሚገኝበት ነገር ስለሆነ ማለት ነው። ጄሚናይም ሆነ ቻት ጂፒቲ እውነት ነው ገንዘብ እንድትሰሩ በደንብ ያግዛችኋል ወይም ደግሞ ሰፖርት ያደርጋችኋል። ነገር ግን ሁለቱን ስታወዳድሩት ያለው እውነታ አንደኛው ጋር ነው። ቻት ጂፒቲ በጣም ቀላሉና ጥሩ በቀላሉ ገንዘብ እንድታገኙ የሚያግዛችሁ የኤአይ ሶፍትዌር ነው። ቻት ጂፒቲ ፍሪ የሆነው ቨርሽኑን ተጠቅማችሁ እንዴት አድርጌ ገንዘብ መስራት እችላለሁ ብላችሁ እያሰባችሁ ከሆነ ይሄው በእነዚህ መንገዶች በቀላሉ ገንዘብ ሜክ ማድረግ ትችላላችሁ። የመጀመሪያው እስቲ ፍሪላንሲንግን እናውራ። ፍሪላንሲንግ እንግዲህ ስለ ፍሪላንሲንግ የትኛው ልምረጥ ምናምን ኮንፊውዝ ሆናችሁ ከሆነ እዚህ ጋር ይሄን ቪዲዮ ገብታችሁ ብታዩት ቆንጆን ምላሽ ታገኛላችሁ። ይኸው ያንንም ሆነ የተለያዩ ከፍሪላንሲንግ ጋር ተያይዞ ስራዎችን መስራት እያሰባችሁ ከሆነ ይህንን የቻት ጂፒቲ ኤአይ ሶፍትዌር ተጠቅማችሁ ማለት ነው የተለያዩ ስክሪፕት እንዲያዘጋጅላችሁ ማድረግ እንግዲህ የተለያዩ የፍሪላንሲንግ ስኪሎች አሉ አይደል? እነዛ ፍሪላንሲንግ ስኪሎችን ቆንጆ አድርጎ ያሰለጥናችኋል ያለማንም እርዳታ እያንዳንዷ ነገር በሚገባችሁ ልክ። እስቲ የተለያዩ ፍሪላንሲንግ ስኪሎች ለምሳሌ ኮፒራይቲንግን እናንሳ። ይሄ ኮፒራይቲንግ አሁን ላይ በጣም ታዋቂ የሚባል ሰዎች ብዙ ያለቁበት ነገር ግን ገንዘብ ሜክ የሚደረግበት ራሱ የቻለ እንደ ፍሪላንሰር ብንሰራበት ገንዘብ የምናገኝበት ስኪል ነው። ኮፒራይቲንግ ጋር ተያይዞ ለመስራት ስታስቡ የቻት ጂፒቲ ኤአይ ሶፍትዌር ብትጠቀሙ ቆንጆ የሆነ ስኪልን በኮፒራይት ራይቲንግ እንድታገኙ ይረዳችኋል። ሌሎች ራይቲንግን ብትወስዱ ያግዛችኋል። ለተለያዩ ለዩቲዩብ ቻናል ዲስክሪፕሽኖች ለመጻፍ ብታስቡ በደንብ አድርጎ ነው የሚያግዛችሁ። ፍሪላንሰር ለመሆን እያሰባችሁ ከሆነ በፍሪላንሲንግ ገንዘብ ምን ታደርጋላችሁ? ሜክ ታደርጋላችሁ። ሜክ ለማድረግ ግን እንደ ድሮ መጨናነቅ የለም። ይህንን የቻት ጂፒቲ ኤአይ ቱል ብትጠቀሙ በደንብ አድርጎ ያቀልላችኋል ማለት ነው። አያችሁ፣ አንደኛው ኤአይ ገንዘብ የምታገኙበት መንገድ በፍሪላንሲንግ ነው። ሁለተኛው ደግሞ ዩቲዩብ አውቶሜሽን ነው። ስለ ዩቲዩብ አውቶሜሽን ቆንጆ ቪዲዮ ሰርቼላችኋለሁ። ይሄን ቪዲዮ ገብታችሁ ብታዩት በደንብ አሪፍ የሆነ ኮንክሪት ስለ ዩቲዩብ አውቶሜሽን አይዲያ የምታገኙበት ቆንጆ ቪዲዮ ነው። ኤአይ ተጠቅማችሁ ዩቲዩብ አውቶሜሽን ለመስራት እያሰባችሁ ከሆነ ቻት ጂፒቲ ብትጠቀሙት ብዙ ነገር ያቀልላችኋል። ሌላው ደግሞ ሶስተኛው ነገር ምን መሰላችሁ? በጣም እኔ ቢሰራበት እኛ ሀገር ላይ በጣም ብዙ ፎከስ የማይደረግበት ሌሎች ነገሮች ላይ ነው እንጂ እዚህ አሁን እመጠራላችሁ የሶስተኛው ኤአይን ብቻ ስፔሻሊ ደግሞ አሁን እየነገርኳችሁ ያለውን ቻት ጂፒቲን ተጠቅማችሁ የተለያዩ ዲጂታል ፕሮዳክቶችን ማምረት ትችላላችሁ። ኦንላይን ላይ በመሸጥ ገንዘባችሁን ማግኘት ትችላላችሁ። ምን አይነት ዲጂታል ፕሮዳክቶች አሉ? የተለያዩ ኢቡክ እንዲያዘጋጅላችሁ ቻት ጂፒቲ መጠቀም ትችላላችሁ። የተለያዩ ስተዲ ጋይዶች፣ ኦንላይን የሆኑ ኮርሶችን ፕላስ ደግሞ ኢቭን የተለያዩ ቴምፕሌቶችን እንዲያዘጋጅላችሁ አግዘኝ ብትሉት ቆንጆ አድርጎ ያዘጋጅላችኋል። እነዚህን ፕሮዳክቶች በመሸጥ ምን ማድረግ ትችላላችሁ? ገንዘብ ሜክ ማድረግ ትችላላችሁ። ኢንቨስትመንታችሁ በጣም ሎው ነው፣ የምታገኙት ግን ኢንከም በጣም አሪፍ የሆነ ነው ማለት ነው። ስለዚህ ኤአይን ተጠቅማችሁ ገንዘብ ለመስራት ካሰባችሁ ከሁለቱ ከቻት ጂፒቲ እና ከጄሚናይ ቻት ጂፒቲ ቆንጆ አማራጫችሁ ልታደርጉት ይገባል ብዬ አስባለሁ። በዛሬው ቪዲዮአችን ስለ ቻት ጂፒቲ እና ጄሚናይ በጣም ቆንጆ የሆኑ ኮንክሪት ሀሳቦች እንደነገርኳችሁ ተስፋ አደርጋለሁ። ይሄ ቪዲዮ ቁም ነገር ሰጥቶኛል ብላችሁ የምታስቡ ከሆነ ቪዲዮውን ሰብስክራይብ ማድረጋችሁን እንዳትረሱ። እንደገባውላችሁ በዚህ ቪዲዮ መጨረሻ ላይ የምር ኤአይ ስራችንን እየነጠቀን ነው ወይ የሚለውን እስቲ ምላሽ ልስጣቸው። አሁን ላይ ባለንበት በ2026 ብዙ ሰዎች ስራ አጥ ናቸው። ብዙ ሰዎችም ስራቸውን እያጡ ነው። እውነት ነው። ነገር ግን የምር ኤአይ ታርጌት አድርጎ እየመጣ ያለው ስራ ላይ ሳጣን ብላችሁ ነው የምታስቡት? እኔ እንደዛ አላስብም። ወይም ደግሞ ብዙ በጣም ክሬቲቪቲን የምታስቡ ሰው ከሆናችሁ በፍጹም እንደዛ እንዳታስቡ። የተለያዩ ኤአይ ሶፍትዌሮች አዎ እየመጡ ነው፣ የመጡ አሉ። ገና ደግሞ በጣም ብዙ ሚራክል የሆኑ ነገሮች የሚያሳዩን የኤአይ ቱሎች ይመጣሉ። በቅርቡ ታውቃላችሁ ጄሚናይ ይዞት የመጣው አንድ ፊቸር አለ፣ ናኖ ባናና ብለን የምንጠራው። ድሮ ቪዲዮ ተምብኔል ምናምን ለመስራት ብዙ መከራ የምንበላውን በቀላሉ አሁን ያበዱ ተምብኔሎችን ያበዱ የኢሜጅ
ኮንሰፕት እና አይዲያዎችን ብትሰጡት ቆንጆ ፕሮምፕት ማስገባት ነው። ከዛ የሚገርም ኢሜጅ ይሰራላችኋል። ይህ ናኖ ባናና ብለን የምንጠራው ቅድም ባይዘው ያልነገርኳችሁ እሱ ብቻ አይደለም። ቻት ጂፒቲም የተለያዩ ኢሜጆችን ክሬት እንዲያደርግ ልታስደርጉ ትችላላችሁ። እዚህ ጋር የምነግራችሁ አንድ ትልቁ ፋክት ቻት ጂፒቲም ሆነ ጄሚናይ ኦር ግሮክ ያላችሁ የምትጠሩት የመጡ የተለያዩ ዴፕሲክን ኢቭን ብትወስዱት የተለያዩ ኤአዮች ስራችንን ሊያሳጡ ሳይሆን የመጡ ስራችንን ሊያቀሉልን ነው። ስለዚህ እኛ ከተፈጠሩት ኤአዮች ጋር አብረን መጓዝ የሚችል ሜንታሊቲ ከሌለን እውነት ነው ስራችንን ያሳጡናል። ስለዚህ ይሄንን ሐሳብ ነው አእምሯችን ውስጥ ልናስገባ የሚገባን እንጂ የሆነ ኤአይ ሊመጣ ነው የሆነ ሮቦቲክስ ነገር ሊመጣ ነው ብለን እውነት ስራችንን ሊያሳጣን ነው ወይ? ኖ፣ በፍጹም እንደዛ አይነት ብሎ ሐሳብ የለም። ስራን ለማሳጣት የሚመጣ የኤአይ ቱል የለም ኤክሰፕት እኛ አይምሯችንን ማይንድ ሴታችንን አብሮ የሚጓዝ ካላደረግነው በስተቀር ማለት ነው። ስለዚህ እኔ እንደውም ቀጥሎ የሚመጣው ፊታችን ያለው የፊውቸር ጄኔሬሽን ወይም ደግሞ የተለያዩ የሚመጣው ኢራ ብዬ የማስበው ሂውመን እና ኤአይን አንድ ላይ አድርጎ የሚገርም ዓለም ይፈጠራል ብዬ ነው የማስበው። ዛሬው ቪዲዮ ስለነዚህ ሁለት ሶፍትዌሮች ነግሬያችኋለሁ። በቀጣይ በሌላ የማይ ዲጂታል ቆንጆ ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ እና ሌሎች ከዚህ ቀደም የተለቀቁ የማይ ዲጂታል ቪዲዮ እንድታዩ የጋበዝኳችሁ። በቀጣይ እስከምንገናኝ ድረስ ይህን ቪዲዮ ሰብስክራይብ እና ለሌሎች ሰዎች እንዲደርስም ሼር ብታደርጉላችሁ ይጠቀሙበታል ብዬ አስባለሁ። ቀጣይ እስከምንገናኝ ድረስ ባይ።